ማለት ነው ከኔ ጋር ወደ ፍራንክፈርት እንሄዳለን። መኪና ሙዚየም አለና እሱን እንጎበኛለን። ሌትስ ጎ። በጣም ያበደ ነው። በቃ BMW ነው እዚህ ጋር ስላሴ መኪና ቡም ስላሴ እንትላለ። በዚህ መኪና እንደው ፎቶ አላችሁ። ሰላም ፒፕሊያንስ እንዴት አላችሁ? ሁላችሁም ባላችሁበት ጥሩ ጊዜ እያሳለፋችሁ ነው ተስፋ አደርጋለሁ። ዛሬ ማለት ነው ከኔ ጋር ወደ ፍራንክፈርት እንሄዳለን። ወደ ፍራንክፈርት ሄደን የመኪና ሙዚየም አለና እሱን እንጎበኛለን። አክቹአሊ በምንሄደው በትምህርት ቤት ነው ሰብሰብ ብለን። አንዳንድ ጊዜ በትምህርት ቤት እንደዚህ አይነት ጉዞዎች ይዘጋጃሉ። ያው ከከተማ ዞር እያልን አንዳንድ ቦታዎች እናያለን። ዛሬ ደግሞ የምናየው በጣም የሚገራርሙ የድሮ መኪናዎች ያሉበትን አንድ የሆነ ሙዚየም አለና ክላሲክ ሽታድ ይባላል። እዛ ሄደን የምናየው ይሆናል። ጥሩ ጊዜ አብረን እናሳልፋለን ብዬ አስባለሁ። እንግዲህ ጉዞ ወደ ፍራንክፈርት ሌትስ ጎ። አንድ ነገር ረሳው። ቡና የጠጣው ነው። ቡናችንን እንጠጣለን። ቡና ካንጠጣን መንቀሳቀስ አንችልም። ቡና በጣም ወሳኝ ነገር ነው። እንግዲህ መኪናችን ውስጥ ቁጭ ብለናል። አሁን ጉዞ ወደ ፍራንክፈርት። እዚህ ጋር አንድ ጓደኛ ያለ ቪስቱ ሃሎ sagen will hallo sagen ja okay so አሁን ጉዞ ወደ ፍራንክፈርት እንግዲህ መኪና ውስጥ ቁጭ ብለናል። እዛ እንገናኛለን እንግዲህ እንግዲህ ቤተሰብ እንግዲህ ፒፕሊያንስ ዛሬ ያው አሁን እንግዲህ የምንገኘው ከላይኛው ፎቅ ላይ ነው እና የተለያዩ መኪናዎች አሉ በግራም በቀኝም። አንዳንዶቹ በመስታወት የተከለሉ ሲሆኑ ብዙም ያው ገብቶ ማየት ነው አይቻልም፣ ግን በመስታወት ውስጥ ሆነው ይታያሉ መኪናዎቹ ማለት ነው። ለምሳሌ አሁን ይሄን ብናየው look at this በጣም ያበደ ነው። በቃ BMW ነው። እዚህ ጋር ያው ስለ ሞዴሉ ምናምን አለ። BMW 635 CSI ይባላል። 218 PS ነው። 6 ሲሊንደር ነው። ያ እውነት ለመናገር 11000 ኪሎ ሜትር ብቻ ነው የተነዳው። እንደምታዩት እንግዲህ አዲስ ነው ኦልሞስት ከዚህ ጋር ሲታይ። እዚህ ጋር ደግሞ እንደምታዩት አውዲ አለ። ይሄ ደግሞ የ2020 ሞዴል ነው። በጣም ያባበዱ መኪናዎች አሉ እንግዲህ እንደሚታዩት። እዚህ ጋር ደግሞ ፖርሽ ነው። look at this እንጥዬ ናት ምናምን በጣም ደስ ትላለች። ወደዚህ ስንዞር ደግሞ ፌራሪ ናት። እቺ እንደምታዩት በጣም ቢጫ ናት። በጣም ነው የምታምረው። እዚህ ጋር ደግሞ ዲቴል አላት። የ2022 ሞዴል ናት እና ከ663 ፒኤስ ናት። በጣም የሚገርም መኪና ነው። የሚገርም። እዚህ ጋር ደግሞ ፖርሽ አለች። እነዚህ ሞዴሎች ብዙ ጊዜ አይነዱም ከተማ ውስጥ፣ ከስንት አንዴ ነው የሚታየው። እና እዚህ ጋር እንደምታዩት ደግሞ ፋስት ኤንድ ፊውሪየስ ላይ ያለ አይነት መኪና ነው የሚመስለው። በጣም ጸዴ መኪና ነው። ይሄ ደግሞ ኤሲ ካር ይባላል። የ1965 ሞዴል ነው። የሚገርም መኪና በቃ ዋ። መታየት ከሆነ እዚህ ጋር መታያችሁ ከሆነ ይታያችኋል። ክፍት ነው ከላይ መኪናው። በጣም ጽድት ያለ መኪና ነው። ዋው በጣም ያባበዱ መኪናዎች ነው ያሉት እና ሶ ኤክሳይትድ እንደገና ሁሉንም ለማየት። እስቲ ወደ ሌላው ደግሞ እዚህ ጋር ደግሞ ይገርማችኋል በድሮ ባይለስላሴ ጊዜ አይ ቲንክ ኃይለስላሴ ምናምን የሚጓጓዙበት አይነት መኪና ነው እንደሚስሮዩ ሎክ ይሄ ቡጋቲ ነው። ግን ብዙም እንደዚህ እንደነዛ ፈጣን አይደሉም። እነዚህ ያው
አይ ቲንክ 85 ፒስ ነው እዚህ ጋር እንደምታዩት። በ1931 ነው የተፈበረከው። ያ ማለት ኦልሞስት 100 ዓመት ሊሞላው ወደ ስንት ዓመት ነው? 5 ዓመት ነው የቀረው 100 ዓመት ሊሞላው ማለት ነው። ብራውን ነው በጣም ያምራል። ሉክ ዋው ብለናል። እስቲ ደግሞ ወደ ላይ እንወጣለን። ባይዘ አየሩ በጣም የሚወርደውና ላስት ዊክ ይሞቅ ነበር የሚገርም ፀሐይ ምናምን። እንግዲህ ደግሞ በዚህ ሳምንት ደግሞ አላቅም በጣም የሚቀዘቅዘው ዝናብ ምናምን አለ ምናምን ነገር በቃ እውነት ለመናገር በጣም አይን አዋጅ ናቸው እንዳለ ማለት ነው መኪናዎቹ። አይ ቲንክ ሉክ አት ዲስ ነቢታቸው እና ምን ይላል መሰላችሁ እዛ ጋር ፎር ሴል ይላል። እዚህ ጋር የምታዩት ከሆነ ፎር ሴል ይላል እና ልግዛው እንዴ? ልግዛው መኪና? እስቲ ኮሜንት ላይ ጻፉልኝ። ይገዛል፣ ችግር የለውም እንገዛዋለን ነው ዋናው። እዚህ ጋር ነው አባቴ። እቺ ደግሞ ማዘራቲ ናት። ሉክ ብዙም አይደለችም ግን ጸዴ ናት። ላይክ ምንም አትልም። ያ እንዲህ እያለን እንግዲህ እንቀጥላለን። ዋው ሉክ አት እዚህ ጋር ደግሞ የሆነ በቃ ካርቶን መኪና ነው መስሎት ጭራሽ ላይክ የካርቶን ፊልም ላይ ያለው ምናምን። ሉክ ይሄ መኪና ነው እንግዲህ ታያችሁ። አሮን ነው ሞዴሉን ቆይ አላየሁትም። ሉክ ዋው ዋው ሉክ አት ይሄ ፖርሽ ነው አክቹሊ። እኚህ በቃ እንዳለ የውድድር የሬስ መኪና ናቸው። እዛ ጋር ደግሞ የታያቸው ብሉ በጥቁሩ እሱም ጸዴ ነው። ግን ይሄኛው በቃ ይሄ ኦሬንጅ ነው ከለሩ እንደምታዩት። ውስጡን ደግሞ ላሳያችሁ እንደዚህ አቅርቤ። ቲንክ 2 ሰው ይይዛል ነው 2 ሰው ሁለት ሰው ይዛል አጣቦ ምናምን። እሱ እንግዲህ መሪው ምናምን ከታያችሁ መስታወት ስለሆነ ትንሽ ሪፍሌክት ያደርጋል። እንግዲህ እዛ ጋር ደግሞ ይገርማችኋል አብረውኝ ያሉ የክላስ ተማሪዎች ተቻ እዛ ጋር ዋትስአፕ የሆነ ነገር ማለት ፈልጓል። እስቲ ሩዲ ቫስታስ እንግዲህ ታያችሁ በሚኒሞ ነው ጋዝ ራሱ አልሰጠም። ደስ ሚኒሞ ማለት ነው። እስቲ ካለ ለጠጋ ብዬ ልቅረጸው። እንግዲህ ሚኒሞ ነው ይሄ በቃ ምንም ጋዝ አልሰጠም ምናምን ቆሞ ባለበት ነው። ዋው ቲንክ ሲነዳው በደንብ ድምጽ ይሰጣል። እዚህ ጋር ጭስ ማውጫው እዚህ ጋር ያለው ይሞቃል። በቃ ላይክ ፊቴን ነው እንደዚህ ሙቀቱ እንትን ያለኝና አይ ቲንክ የሚገርም ነው። ሞተሩ ጠፍቶኝ ይመስላል። ሉክ ሉክ እንግዲህ ከፊት ለፊት እችን ትመስላለች። ዋው በጣም ነው የምታምረው። ውስጡ አይን ይመስላል። ብዙም ዝባዝንክ የላትም።
እንግዲህ ይህን ይመስላል። እዚህ ጋር ደግሞ የምትገርም በጣም ጥንጥዬ ሞተር አይቻለሁ እና እስቲ ቆይ ላሳያችሁ። ቆይ ትታያችኋለች። በጣም ጥንጥዬ ናት። በጣም እንግዲህ ሞተሯቿት ናት፣ መኪናው ይሆናት። እዚህ ጋር መኪናው ውስጥ እንግዲህ ልዩነቱን ታዩታላችሁ። መኪናው እዚህ ጋር አለ። ይሄ ፖርሽ መኪና ነው። ከታያችሁ ምናልባት 408 ፒኤስ። ዋው በጣም ያበደ ነው። ፖርሽ ነው። የታያችሁ እዛ ጋር ደግሞ ሞተሯለች እና በጣም ጥንጥዬ ናት። እንጂ የህፃናቶች ሆንዳ ናት። ያ እንቀጥላለን። እዚህ ጋር ደግሞ ያለው መኪና ማለት ነው ፋስት ኤንድ ፊውሪየስን ሲያስቡት ከዚህ ወሰድ ይመስለኛል ሞዴሉ። ሎክ በጣም ያበደ ነው። ሶ ጋይስ was wollt ihr dazu sagen? Hammermäßig. Benjamin? Fast and Furious. Fast and Furious, ja. ሶ እንግዲህ ይሄ የምታዩት የተለጠፈ ባነር ነው እና ይሄ ባነር አይ ቲንክ ድሮ ጀርመኖች እንደዚህ ሬስ ምናምን የመኪና ሬስ ምናምን ሲያዘጋጁ እንደዚህ ነበረ መኪኖቻቸው። ይገርማቸዋል። እንግዲህ ይታያችሁ የሆነ ትናንሽ የድሮ ፕሌን ነው የሚመስሉት። ሉክ እዚህ ጋር የገቡ ነው ምናምን ለውድድር አይ ቲንክ ያ እንግዲህ ከዚህ ነው ወደዚህ የመጡት። ከዚህ ሁሉ ተነስተው እንግዲህ ወደዚህ መጥተዋል። ይህ ሜርሴዲስ ተመልከቱት። ዋው በጣም ጽድት ያለ ነው። ይሆናችሁ ሜርሴዲስ ቫውአክት ማለት 8 ሲሊንደር ነው። 720 ፒኤስ። ዋው በጣም ግብዳ ነው ደግሞ መኪናው ረዥም ነው በጣም እንደምታዩት እንግዲህ በጣም ጽድት ያለ ነው። እንዲህ ያለ ቭሎጋችን እንቀጥላለን። አብራችሁን ቆዩ። እዚህ ጋር ታያችኋለች ትንሽ እቺ ራሷ በግብዳው እዚህ ጋር እናያታለን። ትልቁ ማለት ነው ፖርሽ ነው። ሉክ ሙሉ ዲቴሉ ምን ይላል? ያ ፖርሽ ነው። ትንሽ ነው ባይዘው እንትኑ ብዙም እንደሌሎቹ አይደለም። 60 ፒኤስ ነው። ግን አሜሪካ ውስጥ ነው የተነዳው መኪናው ከዚህ ማለት ነው። ከዛ በ2019 ወደዚህ መጣ እንደገና ወደ ጀርመን። ከዛ በኋላ እንደገና ሪፈርቢሽድ እንደማለትም በቃ እንደገና ጠግነውት በቃ ላይክ እንደ አዲስ ማለት ነው ጠግነውት እንደዚህ አሳምረው ሰርተውታል። ይታያችኋል እንግዲህ አይሮኖ ሲመጣ ምን እንደሚመስል። አሁን ደግሞ በሌላኛው ሳይድ መኪኖች አሉ ተብለን እየሄድን ነው። እንግዲህ እንዳያችሁት ነው ላይክ ከዚህ በኋላ እናያለን። ግን እስካሁን ያያችሁት ወይም ደግሞ ባያችሁት መኪናዎች ደስተኛ እንደሆናችሁ ወይም ደግሞ በቪዲዮ ደስተኛ እንደሆናችሁ ተስፋ እያደረኩ እንግዲህ ጉዟችንን ወይም ደግሞ ጉብኝታችንን ምንቀጥል ይሆናል። እስቲ ወደ ቀጣይኛው ፎቅ ወይም ደግሞ ወደ ቅድም ወደ ነበርንበት ህንጻ እንመለስና አንዳንድ የቀሩትን መኪናዎች አብረን ምን ይሆናል። እዚህ ጋር ደግሞ ከሌሎቹ በተለየ ኦፕል አብረን እናያለን። እስቲ ያበደ ነው፣ በጣም ደስ ይላል። ሉክ ታያችሁ እዚህ ጋር ኦፕል ይላል። ከኋላውን እስቲ እንየው። በዚህ ዲቴሉን አላውቅም። ታያችሁ እንግዲህ ከ15 ደቂቃ በፊት ነው መጥቶ የቆመው። ሉክ ወረምባ ይታያችሁ። እዚህ ጋር ደግሞ እንደምታዩት ቆይ ላስሹፋችሁ። እቺ ማለት እንደዚህ አይነት ሞተር ነበረች ማለት ይቻላል።
በቃ እንደዚህ አይነት ምንድን ነበር ዞንግሽ የምትባል ሞተር በጣም የምታምረው ጥንጥዬ ናት ምናምን። ከዛ ጋር ደግሞ ይዋቸው ይሄ ደግሞ ጭራሽ ምንድን ነው በጌታ ሞተር ናቸው ግን በቃ ላይክ እዛ ጋር የምታዩት ይሄኛው ነገር ይሄ የምታዩት ሞተሩ ነው የራሱ ላይክ የነዛ ሞተር ማለት ነው። ግን በጣም አይቻቸውም አላውቅም እንደዚህ አይነት ሳይክልም ሞተርም ቅልቅል ተደባልቀው ሃይብሪድ ናቸው ያላችሁ። እዚህ ጋር ደግሞ እነዚህ የድሮ የሞተር ነበረኝና እነሱ ነው የሚያስታውሱ። እንዲህ እያለን እንግዲህ እንቀጥላለን። እስቲ ወደዚህ ደግሞ እንሂድ። ምናምን እየገባችሁ ላይክ ምናምን አድርጉ። ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። እዚህ ጋር ደግሞ አንድ መኪና አለች። ኦኬ አልፋ ሮሜዮ ትባላለች። የሆናችሁ ቾትነት በቃ እንደዚህ አብዛኞቹ እዚህ ፎቅ ላይ ያሉት እንደዚህ አይነት መኪና ናቸው። እንደምታዩት እዚህ ጋር በ1963 ነው የተፈበረከችው ወይም የተመረተችው 90 ፒኤስ ናት። ካስተግጬ ላሳያችሁ። ልክ ውስጧም ጸዴ ነው፣ ክላሲክ ነገር ናት። መሪው እንደምታዩት እንደዚህ ነው። ጌጆቹ ምናምን አይ ቲንክ ማኑዋል ነው። ጸዴ ናት፣ አሪፍ ናት። ጥንጥዬ መኪና ናት። ግን እስካሁን የወደዳችሁት ግን የትኛው መኪና ነው? እስቲ ኮመንት ላይ ጻፉልኝ። እና ቅድም ፎር ሴል ተብሎ የተጻፈውን ማለት ነው አይ ቲንክ ልግዛው አይደል እያሰብኩ ነውና ብዙም አይደለውም ግን እስቲ ልገዛው እችላለሁ ትላለህ። ያ ስንት እንደሆነ ጠይቃቸውና እስቲ እንመካከርበታለን። ዋጋውን እንወቅ መጀመሪያ። አሁን ደግሞ ታችኛው ላይ ያለ ነው እንደ ጋራጅ ነገር ነው፣ ላይክ ወርክሾፕ አይነት ነገር ማለት ነው። እና ቆይ ላሳያችሁ። አይ ቲንክ እዚህ ጋር ታያችኋል። ኦልሬዲ እንትን እያሉት ነው፣ አንዳንድ ነገሮችን ፈታተው የተጋገኑት ነው። ሎክ ውስጡ ሲታይ ሌላ ነገር ነው። አይ ቲንክ ሞተሩ ከጀርባ ነው። የሚገርም ነው የምር ላይክ ኢንተረስቲንግ ነው ለኔ። ያ ቅድም ያልኳቸው አይነት የኃይለ ሥላሴ መኪና ራሱ ኃይለ ሥላሴ መኪና ቡም ስላሴ እንትላለ። በዚህ መኪና እንደው ፎቶ አላቸው። እዚህ ጋር አዙሩና አሳያችሁ። ማለት ሰቅላ የምታዩት መኪና ታችኋለች። በጣም ጽድት ያለ መኪና ነው ያላቸው። መግባት ወድቻለሁ ወደዚህ ላይክ ወርክሾፕ ስለሆነ ማለት ነው። ግን ከዚህ ለእናንተ አደርሳለሁ። ጽድት ያሉ ናቸው። እንዲህ ያለን ጉዟችንን እንቀጥላለን። አይ ቲንክ ወደ ማገባደጃው ላይ ነን። ግን ቢሆንም አንዳንድ ነገሮችን እንደገና አሳያችኋለሁ። አብራችሁን ቆያላችሁ። ሎክ መርሴዲስ ናት። ዋው ድምፁ እንግዲህ ራሱ ከሌለ እንደምታዩት እንግዲህ ይዞት ሊገባ ነው። ድምፁ እያሌለ ነው ማለት ደስ የሚለው። ዋው አውትፊቴን አላሳያችሁም። እስቲ ያሳያችሁ። ይህንን ይመስላል አውትፊቴ ዛሬ። ትንሽ ባጊ ምናምን ነው የመጣሁት። ፀሐይዋ ደግሞ ልትወጣ ጠፋች። እንግዲህ ይህን ይመስላል።
ሬት አድርጉኝ አላችሁ እና አሁን አይ ቲንክ ጨርሰናል። ወደ ስለ ራበኝ ምናምን ነገር እኔም እስቲ እንሄዳለን። ሰብሰብ ብለን ትንሽ ነገር ቀመስመስ እናደርጋለን። እስቲ እስከዛ ቆዩልኝ። ሰላም ሶ እንግዲህ እንዳልኳችሁ አይ ቲንክ ሁሉም ተርበዋል እና ወደ ምግብ ልንበላ እየሄድን ነው። የምታያቸው እንዳለ የሚዘሉት ምናምን አንዳንዶቹ ደግሞ ጩጬ ናቸው ገና 18 ዓመት ምናምን። ሶ አሁን እዛ እየሄድን ነው። ሶ እንግዲህ ምግባችን መጥቷል። በርገራችን እንግዲህ ይመስላል። ቺክን በርገር 2 ነው ያዘዝኩት። ሜኑ ላይ ያለው 2 አንድ ላይ ነው ያለውና እሱን ያዘዝኩት። እንግዲህ እስቲ እንሞክረዋለን። ብዙም አይደለም ግን ያው ኖርማል ነው። ያን ያህል ብዙ ኤክሳይትድ የሚያደርግ ነገር አይደለም። ምን ይጣፍጣል ነው። አሁን ቺፕሱን የበላን እንግዲህ ይህን ይመስላል ምግባችን። አሁን እንግዲህ ቀጥታ ወደ ቃንበታትና ወደ የቤታችን እንሄዳለን። ቢስ ብያለሁ። አብረን ነው የምንማረው። Ja, wie findest du eigentlich den Klassenfahrt? Ich finde es sehr toll, sehr spannend. Also Klassikstadt ist zu empfehlen. Kann man hingehen in Frankfurt. Hier. Yes, hi. Ja, das ist die Lina. Lina hier. Wahre Worte. Wie findest du? Ich finde es super toll. Es war sehr, sehr spannend und sehr schön und wir haben viel gelernt und saugeile Autos Viel gesehen. Spaß gemacht. Ja, wirklich zu empfehlen. Bomboklat. So, Elias, wie findest du das Essen? Also ich hab hier meinen Magerquark gegessen, Okay. weil ich bin ein Fettsack und alle anderen sind noch fetter. Okay. Fettsack, jetzt bist du dünn. Alles gut. Alles gut. Ja, aber sonst an Aber sich... den komplett Klassenfahrt, wie findest du denn die Autos und sowas? Die Autos waren Wunderbärchen. Ja, insgesamt war es, ich würde schon sagen, eine 10 von 10, Schulnote 1+. Willst du eine von denen kaufen? Ja, natürlich. Ich werde reich heiraten. Oh! Ja. Ja. Okay, so ይህን ይመስላል እንግዲህ ሙሉ ጋንጉ። Komm, Benny, komm. Okay, Benny. Benjamin Franklin. So, wie findest du eigentlich? What? Wie findest du den Fahrt? Den Dich? Klassenfahrt? Dich? Nee, Find nee, dich nee. klasse. Der ist lustig. Sag mal was. War gut. War gut, top? Tipptopp. Okay. Macht Spaß. Ja, Mann. Okay, እንግዲህ ይህን ይመስላል። ፒስ ፋሚሊያንስ። እንግዲህ አሁን ዛሬ አሁን ቤት ገብተናል። አሁን ገና ቤት መግባቴ ነው። አይ ሆፕ የነበረን ቆይታ ጥሩ እንደነበር አንዳንድ አዳዲስ ነገሮችንም እንዳያችሁ ተስፋ አደርጋለሁ። ከኔ ጋር ስለቆያችሁ በጣም አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ፒሳያ ለሌላ ጊዜ እንግዲህ በሌላ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። ፒስ